ተመልካቾች እንደምታዩት ይሄ ኢትዮጵያ የነበረ ነው። ይሄ ክርስቲያን ስፖርት ብለን የምንለው ነው። ስለዚህ እዚህ ሳሎን ላይ የምንጠቀመው ይሄን ክርስቲያን ስቶቭ ነው ስፖርት ነው። ይሄን ከዚህ ስናወጣ ከዛ ይሄ ደግሞ እንቆርጠዋለን ማለት ነው። እንቆርጠውና ስንቆርጥ ግን አንዳንድ ሜትር አለው ልኬት አለው። እንደምታዩት የሚታየው ነው ልኬት አለች። ሰፋ ያለች ናት። እቺኛው መሀሏ ነው እንደዚህ የምንቆርጠው። ስለዚህ እቺኛው መሀሏ እንደዚህ እንቆርጣለን በየአንዳንድ ሜትሩ ጋር ማለት ነው። እዚህ መሀል ላይ ብንቆርጠው ይሄ ፓርት ሙሉ ለሙሉ አይሰራልንም። ልክ እንደ እንዳይሆን በየሜትሩ ልክ እንቆርጥና እናስቀምጣለን ማለት ነው። ይሄን ሻዶ ላይ ብለን እንጠራው። ስለዚህ ይሄን መሀል ላይ እንቆርጠውና እንደነበር በዚህ ትልቅ የሆነ ሳይድ ላይ ከላይ ክላስ 3 ላይ ያለውን እሱን ሲስተም የኤሌክትሪካል ሲስተም አለ ማለት ነው። እሱን እንዴት እንደምንሰራ አብረን የምናይ ነው የሚሆነው። በዚህ ቤት ላይ እንግዲህ አብረን እንሰራለን። እንደምታዩት ይሄ ሁሉ አሁን የሚሰራ ላይ ነው። በዚህ በኩል ያለዳል የሚሰራ ላይ ነው። እኛ አሁን ዛሬ ላይ የምንሰራው እዚህ ቤት ላይ ነው ማለት ነው። እዚህ ቤት ላይ የፊኒሺንግ ስራ የምንሰራቸው ሰዎች አሉ። እናንተ መቃወቹ ወደ ቤቱ ስንገባ ደግሞ በዚህ እንገባና እዚህ ላይ ያለውን ስራ ፊኒሺንግ ስራውን እየሰራን እናያለን። ይሄንን ቤት የፊኒሺንግ ስራውን የሶኬት ገጠማ፣ የፊት ገጠማ፣ ላይ ገጠማ፣ የስፖት ገጠማ፣ የሻሎ ላይት ገጠማ ሙሉ አገጣጣሙን አብረን የምናይ ነው የሚሆነው። እቃዎቻችን እየመጡ ነው ያሉት። ስለዚህ አሁን ላይ እኛ ተዘጋጅተን እቃውን እየጠበቅን ነው የምንገኘው። ልክ እቃው በሚመጣበት ሰዓት ገጠማው እንዴት ገጠማ የሚለውን ነገር አብረን የምናይ ነው የሚሆነው። እንግዲህ ለዚህ ቪዲዮ አዲስ ሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንድትጀምሩ እንጠይቃችኋለን። መልካም ቆይታ ፉልባይ። እቃዎቻችን እንግዲህ ይኸውላችሁ እንደምታዩት መጥቶልናል ማለት ነው። ይህን እቃውን ወደ ገጠማ ነው የምንሄደው ማለት ነው። እንዴት እንገጥማለን የሚለውን እናያለን። እዚህኛው ጋር አንድ ነገር ላሳያችሁ። እዚህኛዋ መብራት እዚህኛው ዳይኒንግ አለ። እዛኛው ጋር ዋናው ሳሎን አለ። ይሄ ማለት የስላሴ ማለት ነው። እንደምታዩት ይሄ እዚህኛው ዳይኒንግ ብትሆን እዚህኛው ደግሞ ዋናው ሳሎን ላይ እዛኛው ትልቁ ሳሎን ላይ ይቀመጣል ማለት ሴንተሩ ላይ ማለት ነው እንደምታዩት። ስለዚህ ይሄ እዚህኛው ላይ ይቀመጣል። ስለዚህ በዚህ መልክ እነዚህ ሳሎን ላይ እንጠቀማቸዋለን። ከዛ ውጭ ደግሞ የመኝታ ክፍል ማስተር ቤድሩም የምንላቸው ነገሮች አሉ። እንዲሁም የልጅ ክላስ የእንግዳ ክላስ ብለን የምንላቸው አሉ። በተጨማሪ ደግሞ ሻሎ ብለን የምንለዋለን። ይሄኛው እንደምታዩት ውስጥ ላይ የሚተኛ ነው የሚዞር ነው እናንተ ለቃሉና ይሄ ይመስላል። ይሄኛው ውስጥ ላይ እያዞርን እንሄዳለን ማለት ነው። መጀመሪያ ከዚህ እንጀምራለን። ሲቀጥል ወደ ስፖርት ገጠማ እንሄዳለን። ስፖርት ገጠማ ስንገጥም እንደምታዩት እዚህ ጋር ምን አለ እንትን አለ። ይሄ ምንድነው? የስፖርት መቁረጫ ምንድነው አለ። እቺ ላሳያችሁ። እንደምታዩት ይሄኛው ስፖርት መቁረጫ ብለን እንመለው ነው። ባለ 65 ባለ 85 ብለን እንመለዋለን። ስለዚህ በዚህ ይሄ ስፖርት መቁረጫው ነው። እንደምታዩት እዚህኛው ጋር ደግሞ ምን አለ? ባለ 6 ፑንታ ብለን እንመለዋለን። እቺ ፑንታዋን ለማስራ ነው የምንጠቀመው ማለት ነው። በዚህ አይነት መልካም ስራዎቻችንን ጀምሮ እንትን ለሳሎን ኤሪያ ብቻ የምንጠቀመው ነው። ማስተር ቤድሩም ደግሞ ሌላ የምንጠቀመው ስፖት አለ። አሁን ላይ ግን የምንጠቀመው ለዚህኛው ክላስ ለሳሎን የምንጠቀመው ይሄን ክርስቲያን ስፖት ነው እና በጣም የሚያምር ነው። 3-4 አይነት ከለር ነው ያለው። ይሄንኛው ባላስት ላይ የምንለው ነው። እንደምታዩት ይሄ ባላስት ነው። ለዚህኛው ስፖት ይሄ ባላስት ነው። ይሄ ባላስት የለም ማለት ይሄ ስፖት አይሰራም፣ ሙሉ ለሙሉ አይበራም። በዚህ ባላስት አማካኝነት 220 ቮልት ይቀበልና ቀንሶ ወደ 6 እና 7 ወደ 6 እና 5 ቮልት ቀይ አውትፑት አድርጎ የሚሰጥልን ይሄንኛው ባላስት ነው። በካፓሲተር በሲነር ዳዮድ በዳዮዶች ምናምን ውስጥ ላይ ቆር በሱ ተሰርቶ የሚወጣ ነው። ስለዚህ ይሄ ኢንፑት ነው፣ ይሄ አውትፑት ነው። ይሄን ስናወጣ እችኛው ጋር ፕረስ ትደረጋለች። እችኛው ፕረስ አድርገን እናወጣና
ይሄንኛውን እዛ ላይ ኮኔክት እያደረግን እንሰራለን ማለት ነው። ይሄኛውን ኮኔክት እናደርጋለን። መጨረሻ ላይ ይሄንኛው ከዚህኛው ጋር እናገናኝና ውስጥ ላይ እናስቀምጠዋለን ማለት ነው። ሲቀጥል ስፖርት መቁረጫ ባለ 85 እና ባለ 65 አለ ብያቸዋለሁ። እኛ አሁን የምንጠቀመው ባለ 85 ስፖርት መቁረጫ ነው። ስለዚህ ይችኛዋን ባላስት ኮኔክት እያደረግን መጨረሻ ላይ ስንጨርስ ይችኛዋን እያገናኝን ውስጥ ላይ እናስቀምጣለን ማለት ነው። እንግዲህ ስራውን አብረን እንሰራለን። አብራችሁ ነው ማለት ነው።